በራሱ ተነሳሽነትና በራሱ አቅም ቆርቆሮ በቆርቆሮ ሆኖ ምቹ አልነበረም። ቤት ደረጃ የማይታሰብ ቤት የነበሩ ናቸው። በራስ አቅም እንዴት መስራት አለብን የሚለውን እሱን አይተን አራዳ ኮሪደር ማሳያ ናት። ከዛ ጋር የሚጣመር ስራ ለመስራት መነሳት ያለባቸውን ተረፈ ምርቶች እያነሳን መስራት ብቻ አይደለም ኮሪደሩን በሚመጥን መልኩ ህብረተሰቡ መልሶ አገልግሎት የሚወስድባቸውን ቢሮዎች በኮሪደር አካባቢ ያለ በሙሉ እያሳመርን ነው። የመዝናናት ልጆቹን ይዘው የመንቀሳቀስ አንድም ከመንግስት ባጀት የለም ማለት ነው። አሁን እንደፈለኩ ወጣለሁ እንደፈለኩ ገባለሁ። ትላንትና አዲስ አበባ ብለን ስሟን እንደምንጠራ ህዝቡ በባለቤትነት እንዲጠብቃቸው ለትውልድ እንዲተላለፉ